ለማበረታታት ቅን ልቦች የሆናችሁ ላይክ ሼር ፎሎ ሰብስክራይብ በማድረግ ወደ ዩቲዩብ እንድገባ ቀላቅሉ ወንድሞቼ እህቶቼ ይሄንን ቪዲዮ የምታዩትና መናገር የምፈልገው ምንድነው ስለ ስኬት ነው። እኔ ብዙውን ጊዜ አንድ ሰው ስኬታማ የሚሆነው ወይ በተፈጥሮ እግዚአብሔር በሰጠው አእምሮ ተጠቅሞ በሚሰራው ትግል ነው ወይም ደግሞ በአካባቢ በተወለደበት ማህበረሰብ ዘንድ ባለው ሞቲቬሽን የስራ እንቅስቃሴ ለምሳሌ አንድ ጎረቤት ሰው ሲሰራ ሲያይ ያን ጎረቤት ብዙውን ጊዜ እኛ በተለይ ሀገራችን ጎረቤት ላይ ሰው ሲሰራ እና ያንን ስራ ወይም ተደጋግሞሽ እንሰራለን። አንድ በዚህም ይመጣል ይዳብራል። ከዛ በኋላ ወደ ስኬት ያንን የምንፈልገውን ነገር ስኬት ለምሳሌ የግል ስራ ንግድ ነገር ከሆነ አንድ ብለን ስንጀምር ያቺ እንትን እያልን እያሳደግን እንሄዳለን። ይሄ በአካባቢ ሎካል የምናገኘው የስኬት መንገድ ነው። ሲቀጥል ደግሞ ትውልድ በተፈጥሮ ያልኩት ምንድነው ለምሳሌ አንድ ቤተሰብ ጄኔቲክስ ቢኖረው እዛ ቤተሰቦች የሚማረው ከቤተሰቡ ውስጥ እናት አባቱ የሚቀበለው ከትልቅ ወንድሙ የሚቀበለው ድርሻ አለ። ምክር አለ እና ከዛ በመነሳት ያ ሰው ሊሰማራ ይችላል። ለምሳሌ በትምህርት ደረጃ አንድ ቤተሰብ አይታችሁት ብዙውን ጊዜ አይታችሁት ከሆነ ዶክተር ከሆነ አብዛኛው ጤና ባለሙያ ነው የሚዘልቀው ከትልቁ እስከ ትንሹ ድረስ ይቀጥላል። የንግድ ስራ ላይ ትኩረት ፎከስ የሚያደርግ ከሆነ ደግሞ የንግድ ስራ ላይ ደግሞ ፎከስ አድርገው ይቀጥላሉ ስኬታማ ይሆናል። እና ስኬት የሚመጣው በአካባቢ ተጽዕኖና ከቤተሰብ በሚያገኘው ወይም በተፈጥሮ ይሆናል ወይም ደግሞ በልምድ በእይታም ሊሆን ይችላል። እና ስኬት በዚህ ይመጣል ብዬ የማስብ ሰው ነኝ። እና ሲቀጥል ደግሞ በሌሎች በመማርም ሊመጣ ይችላል። ግን በሁለቱ በዋነኝነት እኔ በሁለቱም አማኝ ሰው ነኝ ብዬ ነው የራሴን ፐርሰናሊ ሀሳብ የምገልጸው። ስለዚህ በመጨነቅ ወይም እንትን በማለት ስኬት አይመጣም። አንድና አንድ ሀ ብሎ ከዜሮ ተነስቶ